ብሩኬ ከባድ ችግር ገጠመው። በሚያሳዝን ሁኔታ ሞገስን አሳልፎ ቢሰጠውም እንኳ ዝና ግን የእውነትም ብሩክን ከዳው። ውሸቱን የታገደው ተመልሶልሃል ብሎ አታለለው። ብሩክ ጨለለ፣ አበደ። እንዲሁም ደግሞ ከጓደኛው ወይ ከጓደኛው አልሆነ ወይም ደግሞ ከልጁ አልሆነ፣ ሁለቱንም ነገር አጣ። ዝና አውቆ ፌክ ወረቀት አሰርተው እዛ ላይ እንደተለቀቀለትና ገዢዎቹ ሲመጡ ደግሞ በፍጹም ይሄ ትክክለኛ እና ህጋዊ ቤት አይደለም፣ በፍጹም ያንተ አይደለም፣ ንጹህ አይደለም፣ ታግዷል በባለቤት ተብሎ መረጃው ተነገረው። ቅድስት በጣም ደነገጠች። እንዲሁም ምሳሌ እምባደም አለቀሰች። ደስታቸው በስተመጨረሻ ወደ ሀዘን ተቀየረ። ያሳዝናል። የእውነትም ምሳሌና እንዲሁም ደግሞ ቅድስቴ ደስ ብሏቸው በደስታ ሲጨፍሩ፣ ነገር ግን ያላሰቡት ነገር ገጠማቸውና ከዚህ በኋላ ምሳሌ መሄድ አትችልም፣ ቤቱም ታግዷል። ብሩክም በጣም እራሱን ጠልቶታል። ሞገስን በመክዳቱና ጸጸቱ እያንገበገበው እያለ ሁለተኛ ማህሌትና ሞገስ ልቡን ሲሰብሩት አዘነ። ዳጣ ሞገስን እባክህ ተረጋጋ፣ ቢያንስ እኮ ልጁን መርጦ ነው እንደዚህ ያደረገህ ብላ ብትለውም እንኳ ስለዚህ ድጋሜ ብሩክ የሚባል ሰውዬ በፍጹም መስማትም ማየትም አልፈልግም፣ እባክሽ ተይኝ አለ። ዝና ሉላን ቆይ ከኔ ምን አተሽ ነው? ወንዳ ወንድ ካልሽ እኔ ወንዳ ወንድ ነኝ፣ ቆፍጣና ካልሽ እኔ ቆፍጣና ነኝ፣ ቤት ካልሽ ደግሞ G+3 ቤት ነው የምትኖሪው። እንደ ሴቶቹ ለምንድን ነው ቅቤ ቅል ሆነሽ የማትሄጁ? ሁሌ የጥቁር የሀዘን ልብስ የምትለብሹ ብሎ ተናደደባት። ሉላ ትሰማኛለህ? እውነት ለመናገር መቃብር ውስጥ አልገባሁም እንጂ እኔ እዚህ ቤት የመቃብር ህይወት ነው የምኖረው። መቃብር ላይ እንኳ ሲኦል እና ገነት የሚባል አለ። እኔ ግን ሲኦል ውስጥ ነው ያለሁት። እባክህ ተወኝ፣ እንደፈለክ አድርገኝ። ለምንድን ነው የማትገለኝ? ምክንያቱም ራሴ ማጥፋት ብፈልግም እንኳ ቢያንስ እዚህ ሲኦል ስለሆነ እዛም ሲኦል መሄድ ስለማልፈልግ ነው እና ግደለኝ ብላ አለችው። አይ እኔ በፍጹም አልገልሽም፣ እውነት ለመናገር የግድ ሞገስን ሳላሰቃይ አንቺን መግደል አልፈልግም ብሎ አለ። በጣም ያሳዝናል። በሌላ በኩል ማህሌት በፍጹም ዝና አይዋሸኝም፣ ዝና እኮራበታለሁ እመካበታለሁ ብላ ለኢፍራታ ተናገረች። ኢፍራታ ደግሞ አባብሰው ነገር አሯሩጠው፣ በእርግጥ ምንም ያን ያህል ባታምኒው ጥሩ ነው። ምክንያቱም ሞገስን አምነሽው ከድቶሻል ብላ ስትላት፣ ታዲያ ሞገስን እኔ አይደለሁ እንዴ በረንዳ ለበረንዳ የማስሄደው? እስኪ ንገረኝ፣ ያለውን ንብረትና ሀብት እኮ እኔ ነኝ እንዲታገድ ያደረኩት ብላ ተናገረች። ሰላም ውድና የተከበራችሁ የመክሊት ሚዲያ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር ይመስገን ሰላም ነኝ፣ ደህና ነኝ። ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ኖላዊ ድራማ ምሳሌ ድራማ እንደቀጠለ ይገኛል። ሞገስ እንግዲህ በሚያሳዝን ሁኔታ ሉላ ጋር እየተጫወቱና እንዲሁም ደግሞ ደስታቸውን እያጣጣሙ ባለበት ሰዓት ድንገት ተነሳና ብሩክ ዝናን ይዞት ሄደ። አንኳኳና በጣም ደንግጠው እንዴ ቆይ ማነህ ብሎ ሲል በጣም ይቅርታ እኔ ብሩክ ነኝ ብሎ ሲለው እንዴ ብሩክ ታዲያ ለምንድን ነው ያልደወልኩልኝ? ብሩክ ነኝ አትልም እንዴ ብሎ ገባ። እባክህ ይህን ነገር የማደርገው ለልጄ ብዬ ነው፣ እናም ይቅርታ አድርግልኝ በማለት ተናገረ። ቆይ ምን እያልክ ነው? እና ደግሞ በር ለምን አንኳኳ ባልኩ ደብሮ ባልሆነ እኔ እኮ ያ ሰውዬ መስሎኝ ነው ሲል ሰተት ብሎ ገባ። ወይ ጉድ! እዚህ
አንቺ ግን አታፍሪም እንዴ ባልሽን ትተሽ ከድሮ ፍቅረኛሽ ጋር እዚህ እቃቃ የምትጫወቱ? በይተነሽ ብሎ ሲላት ሞገስ ደነገጠ። የእውነት ብሩክ እንደዚህ አሳልፈህ ትሰጠኛለህ ብዬ አስቤም አልም የማላውቅ ነበር። እንዴት እንደዚህ ታደርገኛለህ? እንዴት ትከዳኛለህ? ብሎ ሲለው በጣም ይቅርታ ለልጄ ብዬ ምንም ነገር እንደማደርግ ታውቃለህ። ይህንንም ለምሳሌ ብዬ ነው ያደረግኩት እና ይቅርታ አድርግልኝ ብሎ ተማጸነው። መቼም ቢሆን ይቅርታ አላደርግልህም፣ እመነኝ አንተ አውሬና ሰው በላነህ ብሎ አለ። አንተ ብዬ ሁሉንም ነገር አጥቼ ነበረ። አሁን ግን አንተ ከሃዲ ሁነህ ተገኘህ። ከዚህ በኋላ የምሬን ነው ሞገስ ብለህ እንዳጠራ ትሰማኛለህ? ምናልባት ከሞኩኝ መቃብሬ ላይ ከመጣህ በአንድ በኩል ጥሩ ጓደኝነታችንን እንደከዳህ፣ በአንድ በኩል ደግሞ እኔ ድሮ የከዳሁህን አስታውሰህ ብቻ ሂድ እንጂ በፍጹም ጓደኛዬ ነው ብለህ አፍህን መውልተህ እንዳታወራ ብሎ አፉን አዘጋው። ይቅርታ አድርግልኝ ብሎ ቢለው እንኳ አንዴ ጥለኸኝ ድጋሜ ልታነሳኝ በፍጹም እንዳትሞክር፣ መቼም ቢሆን ይቅርታ አላደርግልህም ብሎ ተናዘዘ ሞገስ። ብሩክ እንግዲህ እያንዳንዱ ነገር ሂዶ ለሁሉም ሰው ሰርፕራይዝ እንዳለና ለሁሉም ተናገረ። ዳጣ ሞገስን ለማረጋጋት ሞከረች። እባክህ ተረጋጋ። እውነት ለመናገር ብሩክ እኮ ሆን ብሎ አንተን ለመጉዳት ፈልጎና አስቦ አይደለም። ግን ደግሞ እስኪ ንገረኝ፣ ከልጁ ማን ይበልጥበታል? ለዛ እኮ ነው መግደል ካለበትም እሱ ለልጁ ሲል እንደምገድል ታውቃለህ ብላ ስትለው፣ ኧረ እባክሽ ታዲያ እንደዛ ቢሆን እኔን ይግደለኝ የእኔ ፍቅረኛ ትሙት ማለት ነው? እንዴት እንደዚህ ታያለሽ? አሁን በቃ ተይው ዳጣ፣ ምክንያቱም አንቺና እኔ ከተነጋገርን ብዙ ነገር እንዳርሳለን። እባክሽን ዝም ብትይኝ ይሻላል ብሎ አፏን አዘጋት። እሷም ደግሞ እሺ አንተ ያልከው ይሁን በቃ፣ ግን ደግሞ ብሩኬ ላይ አትጨክንበት፣ ደግሞ ሉላን እመነኝ እናስመልሳታለን ብላ ስትል ካልቀበርናት ነዋ ወይስ ደግሞ መቃብሯ ላይ ሂደን ነው የምናስመልሳት? ዛሬማ የእውነትም መጥቶብሃል። በቃ ለማንኛውም ስትረጋጋ እናወራለን ብላ ዳጣየም ዝም አለች። ቅድስቴና እንዲሁም ደግሞ ምሳሌ በደስታ ድብልቅልቃቸው ወጣ። የእውነትም አባዬ ልሄድ ነው ወይ እያለች ስትለው፣ አዎ ዛሬ የመጨረሻችን ነው፣ ውሉን ጨርሰን ቤቱን ይገዙኛል ብሎ ቃል ገባላት። ቅድስቴ እኔ እኮ ብዬህ ነበር፣ እውነትም ተረጋጋ፣ ሁሉም ነገር በጊዜ ይሆናል ብዬህ ነበር ብላ ስትለው፣ ልክ ነሽ፣ እውነት ለመናገር አንቺን ያገባ እየታደለ ነው፣ በጣም መልካምና ጨዋ ሴት ነሽ በማለት ሲመልስላት አለችና እንደ መሽኮርመን ብላ እንደዛ ነው ጋሼ? አዎ በሚገባ በጣም አመሰግናለሁ ብላ በደስታ ድብልቅልቋ ወጣ። ኤፍራታና እንዲሁም ደግሞ ማህሌት እኔ ምልሽ የእውነት በቃ አንቺ አሳልፈሽ ቤትሽን ሰጠሽ ማለት ነው? ምን ማድረግ አለብኝ? እስካሁን እኮ እባክሽን አሳልፈሻት እስቲ እስከ መጨረሻው ታገይ እንዴ! እኔ እኮ ቢያንስም ቢያርግም እኔ በፍጹም ዝናን አምነዋለሁ። ኧረ እባክሽ የእውነት ታምነዋለሽ? እንደዛ ከሆነማ ጉድ እንዳያደርግሽ ብዬ ነው እንጂ እኔ ምን አሻኝ። ቆይ አንቺ ለምን እንደዛ አታደርጊም? ማለት ለዝና ደውይለትና ያንተን ሰዎች ይላክና እንዲገዙት አርጊ። ከዛ ነገ ዛሬ እንገዛሃለን እያሉ ልክ ሞገስ ድሮ ብሩክ ላይ ሲያረግበት እንደነበረው አሁንም እንደዛ ያርግ። ገዢዎቹን አሪፍ ዋጋ ይስጡትና ነገር ግን ነገ ዛሬ እያለ ቀኑም ይሄድ። አንቺን በዛ መካከል ትርፍ ታገኛለሽ። ምን? አዎ ወይኔ ግን ኢፍራታ በጣም ጀግና ነሽ። እኔ እኮ ላንቺ ለእህቴ የማላደርገው ነገር የለኝም ብላ ኢፍራታ እንግዲህ ለሁለተኛ ጊዜ ብሩክን መበቀል ችላለች። ዝና ልጅ መውለድ አለብን አሁኑኑ፣ እንደውም ሆስፒታል እወስድሻለሁ ብሎ ሆስፒታል ወስዶ የእውነትም ከሞገስ ጋር አድራለች አላደረችም የሚለውን አረጋገጠ። እሱም ካረጋገጠ በኋላ የእውነትም ከሞገስ ጋር እንዳላደረች ሲያረጋግጥ እኔ የምልሽ ሰውየው ግን የእውነት ይሰራል ወይስ አይሰራም? እስኪ ንገሪኝ። እንዴት ነው ይሄን ያህል ሙሉ አንድ ቤት ስታድሩ አንድ ቀንም ጫፍሽን ያልነካሽ ብሎ ሲጠይቃት
ሞገስ እኮ እንዳንተ አይነት አይደለም፣ በጣም ክብር ያለውና እንዲሁም ጀግና ወንድ ነው። ኧረ እባክሽ ጀግና ወንድ ቢሆን ነዋ። እሱ እኮ ሁሉም በፍቅር ማሸነፍ ነው እንጂ እንዳንተ በዱላ በድብድብ በገንዘቡ በፍጹም በምንም ነገር የሚመካ አይደለም ብላ ልክ ልኩን ነገረችው። ቆይ አንቺ ከኔ ምን አተሽ ነው? ካንተ ያጣሁት የእውነትም አንተ የፍቅር ሰው ስላልሆንክ ነው። ኧረ እባክሽ አንቺ ጸዳ ብለሽ ቅቤ ቅል መስለሽ ለምን አትሄጅም? ነገርኩ እኮ አንተ መጀመሪያ እኔ አንተን አልወድህም፣ የምወደው እሱም ብዬ ነው። እንደገና ካንተም ጋር ያለሁት ታውቃለህ፣ እሱ እንዲኖርና የእውነትም ያፈቀሩትን ሰው የራስ ማድረግ ሳይሆን የሌላም ሰው ሆኖ ማፍቀር ማለት ነው። ለዛ ነው እኔ ሞገስ ቢያገባም ቢጠብቀኝም እሱን ስለምወደው ካንተ ጋር አንተ የፈለከውን ነገር ማድረግ እኔ ላይ ትችላለህ። ያ ማለት ግን ላንተ የፍቅር መስዋዕት እየከፈልኩ ሳይሆን እየከፈልኩ ያለሁት ለሞገስ ነው ብላ ድብና አድርጋ አቃጠለችው። ብሩኬ እንግዲህ ደስታው ጨለመበት። እጅጉን ያሳዝናል፣ እጅጉን ልብ ይሰብራል። ውድ የመክሊቴ ቤተሰብ